የሚጣፍጥ ከበግ አንጀት የሚሰራ ቆንጆ ምግብ እንዴት እንደምሰራ ላሳያችሁ። የበጉን ቀጭን አንጀት እንደዚህ ካወጣችሁ በኋላ ከውስጥ ያለውን ነገር እንደዚህ እያደረጋችሁ ታወጣላችሁ። ደጋግማችሁ ውሃ አስገብታችሁ ካጠባችሁ በኋላ በምታዩት መልኩ ሹሩባ ትሰሩና ለ20 ደቂቃ እንዲበስል አድርጋችሁ ትቀቅላላችሁ። ይህም ቪዲዮ ላይክ እና ሼር ማድረግ እንዳትረሱ። አዲስ ከሆናችሁ ፎሎ አድርጋችሁ ቤተሰብ የሆነው የቻላችሁትና ኮፒ ሊንክ ማድረግም እንዳትረሱ። ከ20 ደቂቃ በኋላ እንደዚህ ታወጡና በደንብ አድርጋችሁ ትቀጥፋላችሁ። በኮመንት ለዚህ ቪዲዮ ከ10 ስንት ውጤት እንደምትሰጡኝ ጽፋችሁ አሳውቁኝ። የበጉን ቀጭን አንጀት ቀድማችሁ ሹሩባ ሰርታችሁ መቀቀላችሁ አሁን ላይ በደንብ እንዲከተፍ ይረዳችኋል። ከቀጭን አንጀት በተጨማሪ ሌላ የስጋ አይነትን ጨምራችሁ መጠቀም ትችላላችሁ። የብረት ምጣድ ከጋለ በኋላ ከላይ ሞራ ታደርጉና ሞራውን እንደዚህ እንዲቀልጥ ካደረጋችሁ በኋላ ትንሽ ቀይ ስጋ ተጨመሩና እሱ እንደተጠበሰ ቀቅላችሁ ከትፋችሁ ያዘጋጃችሁትን ቀጭን አንጀት ታስገቡና በደንብ አንድ ላይ ትጠብሳላችሁ። እናንተ አካባቢ የበግ ቀጭን አንጀት ይበላል ወይስ አይበላም? የሚበላ ከሆነ ስሙ ምን ይባላል? በኮመንት ጻፉልኝ። ከዛ የሚበቃችሁን ያህል ጨው ትጨምሩና ከላይ ተከትፎ የተዘጋጀ ቀይ ሽንኩርት፣ ነጭ ሽንኩርትና የሚጥሚጣ ካራ ታስገባላችሁ። በመጨረሻም ለ5 ደቂቃ አንድ ላይ በደንብ ጥብስ ታደርጉና የሰራሁት ምግብ እንደዚህ ቆንጆ ሆኖ ደረሰ። በእውነት በጣም ነበር የሚጣፍጠው። ቻው ቻው፣ ደህና ሆኑልኝ።